ሳሮጋቴሲ አው ተበላክ ከፈተል ሳሚ እሺ ቶሎ ይሄንን የመሰለ ማለት ነው። ይሄንን የመሰለ ምግብ ሲናጋ ነው የምታገኙት። ስትመልሱ ደግሞ እናንተም የዚህ ተቋዳሽ ትሆናላችሁ ማለት ነው። ሳሮጋቴሲ አው ጋቴሲ ትርጉሙን እናንተ እስኪ ጻፉልን ኮሜንት ላይ። እሺ ቅልሽ ኮቱን አውልቆ ቢሮ የሚገባ ሽንት ቤት ነው። አረብናሽ ሂጂ ከዚህ ደደብ ኮቱን አውልቆ ቢሮ የሚገባ ኮቱ የምን ኮት ነው? ኮቱን ልብሱን ከላይ አውልቅና ወደ ቢሮ ነው የሚገባው። አውቀው ነበር እኮ እንትና ባቂላ አርበሻል ግን አይደለም ኮቱን አውልቆ ቢሮ የሚገባ ይመስለኛል። አረ በቃ ሙዝ ነው ያ በል ቶሎ እዚህ ፊታችን ያለው ምግብ አንዱ ኩልኩፋ ይባላል። በዚህ በኩል ያለው የወላይታ ባህላዊ ምግብ ነው። በዚህ በኩል ያለው ደግሞ ሙቾ ይባላል ማለት ነው። አንቺ ሂጂ ከዛ እዚህ ጋር የምታያቸው ቦይናና ቦዬ ይባላሉ። ጽድት ያለ በጣም ጣፋጭ ሆነ የወላይታ ምግቦች ናቸው። ስትመልሱ እነዚህ ነው የሚደርሷችሁ። ሰሚት ታገኙታላችሁ። ሲና ቡና ጋር ታገኙታላችሁ። ሰሚት አባ ይባላል። ቆብ ግን የለውም። አባይ ብለን ነው የምንጠራው። አባ እንለዋለን ግን ቆብ የለውም። ማን ነው እሱ? አባ ብለን ነው የምንጠራው ግን ቆብ የለውም። አባ ይባላል። ቆብ ግን የለውም። ልቆጥር ነው እንግዲህ ቆብ የሌለው ይሄ እንደ የቄሶች ጥምጣም የለውም ግን አባ ነው የምንለው። ማን ነው እሱ? አሃዱ ከልኤቱ ሰለስቱ አርባዕቱ ሐሙሽቱ ሰጠ አንቺ እንዴ ምንድነው ዝም የምትሏት? ስበላ አይምሮ ይከፈታል ሳሚ። እሺ ቶሎ እስኪ በተከፈተ አምሮ ፓስተር ነው። አረ ወይኔ አይደለም ጥፊ ከዚህ አይደለም። አባ ብለን ነው የምንጠራው ሁላችንም ስንጠራው አባ እገሌ ነው የምንለው። አባ እገሌ ቆብ ግን የለውም። አባቴ ነው አባዬ አይደለም። እሺ ፌንት ልስጣችሁ። እንስሳ ነው። አባ ሸማኔ አቦ ነው። አንተ አባ አይደለም። ጥፋ ከዚህ እንግዲህ ሰጥቷቸዋል። እናንተ የዚህን መልስ ኮመንት ላይ ትጽፉ ይሄንን የመሰለ ኩልኩፋና ሙቾ ይደርሳችኋል ማለት ነው። እሺ ቦይናም አለ። ቦይና ይባል። እሺ ሁለት አሳሪ ሁለት ታሪ ከምግብ ጋር አይሄድም አውቃለሁ። ሁለት አሳሪ ሁለት ታሪ አፍንጫና ምን አይደል? ሁለት አሳሪ ሁለት ታሪ አንድ አፍንጫ ኧረ አይደለም። ተፋከሲ አይደለም። ሁለት አሳሪ ሁለት አሪ ሁለት አሳሪ እና እጅ ማጣት በስነ ስርዓት አልጠራሽው። ጣት ጎርጓሪው ይሄ ሁለት ጣት አፍንጫና ሁለት ጣት ናቸው። yes እነዚህ ናቸው። ይሄን የመሰለ በተለይ የሀገሩ ልጆች ይሄን የመሰለ የወላይታ ምግብ ካማራችሁ ሲና ቡና ጋር ነው የምታገኙት። ሰሚት ነው እንዴ ሙሉ በእንግሊዘኛ ሲጠሩኝ የሌሊት ወፍ ነኝ፣ በአማርኛ የሰው አካል ነኝ። እኔ እኮ በጣም ቀላል ነው። ይሄን ቆቅልሽ ነው። በእንግሊዘኛ ሲጠሩኝ የሌሊት ወፍ፣ በአማርኛ ሲጠሩኝ የሰው አካል ባት ነው። yes ባት በእንግሊዘኛ ባት፣ በአማርኛ ባት። ያ በእንግሊዘኛ የሌሊት ወፍ ጭራሽ ፊልሙን ትችላለች። የእውነት ትችላለች። እኔ ሁለት ነው። እሺ እንደዚህ ነግሬያቸዋለሁ። ይሄን የመሰለ ባህላዊ ምግብ የምታገኙት ሲናጋ ነው። የናፈቃችሁን ምግብ ለበዓል በተለይ እሺ እየጠጣ እንዴት ነው ረዱ? አረ ቺ በቃ ጣዕሙ ማለት ነው። በቃ